ተላላፊ በሽታዎች ግለሰቦች በህብረት አብረው መኖር ከጀመሩበት ጊዜ አንስቶ የነበሩ ናቸው። ለወትሮው በአንድ ጊዜ የሚታመሙ ሰዎች ቁጥር ብዙ አይደለም። አልፎ አልፎ ግን መጠኑ ይበዛል። ብዙ ግለሰቦች በአንድ ጊዜ በበሽታው ከተያዙ ወረርሽኝ አለ ማለት ነው። ለምሳሌ ከክረምት ዝናብ በኋላ ከወትሮው በጣም በበለጠ ብዙ ግለሰቦች በወባ በሽታ ሊጠቁ ይችላሉ። የዚህ ምክንያቱ ወባን የሚያስተላልፉ ትንኞች በክረምቱ ውሃ ውስጥ ስለሚፈለፈሉና ስለሚራቡ ነው። የወባ ወረርሽኝ ለብዙ ሺህ ሕዝብ መታመምና መሞት ምክንያት ነው። ከወባ ሌላ በአገራችን የብዙ በሽታዎች ወረርሽኝ ይታያል። በ1978 ዓ.ም ገደማ ጀምሮ በአገራችን የተከሰተው የኤድስ ወረርሽኝ በሚሊዮን የሚቆጠሩ ወገኖችን ከማጥቃቱ ሌላ ለብዙ ሺህ መሞት፣ በመቶ ሺዎች ለሚቆጠሩ ሕፃናትና ልጆች ወላጅ አልባ መሆን ምክንያት ሆኗል። ኤድስ በአገራችን ብቻ ሳይሆን በመላው ዓለም ውስጥ ከፍተኛ ጉዳት ያደረሰ ወረርሽኝ ነው። በታሪካችን ውስጥ እንደ ኤድስ ትልቅ ጉዳት ያደረሰ ወረርሽኝ ከ100 ዓመት በፊት ለብዙ ሺህ ሰዎች ሕይወት ማለፍ ምክንያት የሆነው የህዳር በሽታ ተብሎ የሚጠራው የኢንፍሉዌንዛ ወረርሽኝ ነው። በአንደኛው የዓለም ጦርነት አካባቢ በ1910 ዓ.ም የተነሳው ይህ ወረርሽኝ በዓለም ውስጥ ከ20 ሚሊዮን በላይ ሕዝብ ገድሏል። ይህ ቁጥር በአንደኛው የዓለም ጦርነት ጊዜ ከሞቱት 15 ሚሊዮን የበለጠ ነበር። በ2011 ዓ.ም በተከሰተው የኮቪድ-19 ወረርሽኝ በዓለም ውስጥ ከግማሽ በላይ የሚሆነው 4 ቢሊዮን ሕዝብ በቫይረሱ ተጠቅቶ ከ6 ሚሊዮን በላይ ሕዝብ ሞቷል። በኢትዮጵያ ግማሽ ሚሊዮን የሚሆኑ ሰዎች በቫይረሱ ተይዘው ቢያንስ ወደ 8,000 የሚጠጉ ሰዎች በወረርሽኙ ሕይወታቸው አልፈዋል። ወረርሽኝ ከጊዜ በኋላ እየደከመ ይሄድና ይጠፋል። የተጠቃው ሕዝብ የመከላከያ አቅም ከጊዜ በኋላ መበርታት፣ የበሽታው መዳከምና ሌሎች ምክንያቶች ለዚህ የወረርሽኙ መዳከም አስተዋጽኦ ያደርጋሉ።